ያቀረባበረችው ማስረጃ አለኝ። ማስረጃሽን ከፈለግሽ ቀቅለሽ ቢዩ ማይም ነው ነች። ኧረ አሁኑ ባስ አምላኬ ምንድነው የማደርገው? እሺ ሌላው ነገር ደግሞ ምንድነው? አዎ የትስተት ነው። ቆይ እንዴት ነው ያልጠረጠርኳት? እንዴት? እኔን የሚገርመኝ ደግሞ ያንቺ ለሱ ጥብቅና መቆም ነው። ቆይ ልጁን ወደሽዋል? አረ እንደዛች። አሁን የጠየቅኩን ብቻ መልስልኝ። አዎ በጣም ነው የምወድሽ። ለካ ለራሷ ጥቅም ብላ ነው ማትረባ ተጠቀመችብኝ። እውነት የፋክት ቤተሰቦች ሰላም ብያለሁ። እንግዲህ ዛሬ ማህደር ተገኝታለች፣ አግኝቷታል። ሀና ግን በጣም ተናዳለች። አሁንም ሴራ እያሴረች ነው ማለት ነው። በዛ ላይ ደግሞ ገንዘቧን ኪራን ለማግኘት ገንዘቧ ነው ለዛችም ለዚችም በቃ ለማትልከው ነገር የለም። ያለቻትን ገንዘብ እየጨረሰች ነው። ይህም ደግሞ ኪራን ለማግኘት ነው እንደዚህ የምትሆነው። ማህደር እንግዲህ አግኝቷታል። ይህም ደግሞ እህቱ ያው ጀሪ በጣም ክፉ ልጅ ናት። ይህም ክፉ ያደረጋት ደግሞ ገንዘብ ነው። ገንዘብ በጣም በቃ በአእምሯ ላይ በአንትኗ ላይ ሰርቷል ማለት ነው። እሷን የማትወዳት ምክንያት ማህደርን የማትወዳት ምክንያት ሀና ብር ስለምትልክላት እና በሱ ስልክ እሷ ስለምጀነጅናት ነው። እሷ አንድ ቀንም ጀንጅኗት አያውቅም ወይም ደግሞ አናግሯት አያውቅም። ነገር ግን ጀሪ የሱን ስልክ እሱ ተነስቶ ሻወር ሲገባ ወይም ደግሞ ምግብ እየበላ ሳያያት እሷ ታነሳና ስልኩን ትጽፍለታለች። ያው እኔ አይደለሁም የጻፍኩልሽ እሱ ነው፣ መልስ የሚመልስልሽ እሱ ነው በማለት ይህንን ወሬ ደግሞ ለጓደኛዋ ትነግራታለች። ጀሪ ለጓደኛዋ ትነግራታለች። ጓደኛዋ ደግሞ የሀና ጓደኛ ናት። እንግዲህ ያች ልጅ ለሁለቱም ጓደኛ ናት። ዛሬ ምንድነው የጠየቀቻት? ገንዘብ ታመጫለሽ አለበትዛ ሁሉንም ምስጢርሽን እዘረግፍብሻለሁ ነው ያለቻት። እንግዲህ ለአንቺ ገንዘብ ቀምሽም አላረግሽ ሴት አባት አንጥቼ ነው ለአንቺ ገንዘብ የምሰጠው። ከየትም አመጣሽው ከየትም እኔ የማውቀው ጉዳይ የለም። እያንዳንዷ ትከፍልኛለሽ፣ አለበተዛ እኔ እያንዳንዱን ነው የምዘረግፍልሽ ምስጢርሽን። በዚህ ደግሞ ያው ፖሊስ ይወስድሻል ነው ያለቻት። እንግዲህ በጣም ነው ያስፈራራቻት። ይህን ደግሞ እንግዲህ ያው እስከዛሬ ያደረገቻቸውን ግፎች እንግዲህ በዚህ ልትከፍል ይመስለኛል ጀሪ በጣም ኃይለኛ ሰው ናት። ፍቅር እንግዲህ ማህደር ማለት ነው። ፍቅር ማለት ማህደር ማለት ናት። ማህደር እንግዲህ አግታት ነበረ እዛ ቤት ከልጁ ጋር አብረው ነበሩ ከሰሊ ጋር። ነገር ግን ሰሊ ያው ወጥቷል፣ እሷም አብራ ወጣች። ሄዶ ለኪራ ሁሉን ነገር ሲነግረው ያው ምንም አልመሰለውም። ውሸት ግን እንደሆነ በምን አውቃለሁ? ምን ማረጋገጫ አለ ብለው እኔ ማረጋገጫ የለኝም። ነገር ግን እኔ ለምን ብዬ እዋሽሃለሁ? የአረገችውን ነገር በሙሉ እንዳልነግርህ ነው እዛ ወስዳ ያገተች ደገት አርጋ እዛ የቆለፈችብኝ ቤት። ስለዚህ ማህደርንም አንጥታ ዘግታባን ነበር። ይኸው ሁለታችንም መጣን ያለው እንግዲህ አሁንም ማህደር ማለት ፍቅር ማለት ነው። ፍቅር እንግዲህ አሁንም አደጋ ላይ ናት። ሴቶቹ ይፈልጓታል ማለት ነው። የሚፈልጓት ምክንያት ለምንድን ነው? ሀና ኪራን ስለምትፈልገው ግዴታ እሷን ማስወገድ አለባት ማለት ነው። እሱ የሚወደው ማህደርን ነው ወይም ደግሞ ፍቅርን ነው የሚወደው። በጣም በሚገርም ሁኔታ ሀና ተመልሳ ወደ ሰው ሀገር ልትሄድ ትንሽ ቀን ነው የቀራት። ግን ለዛውም ደግሞ እሱን ታላገኘው እሱ የኔ ካልሆነ እያለች ምጭጭ እያለች ነው። የአንድ ቀን አሳድረዋለች። ያም ደግሞ ገንዘብ እሰጥሃለሁ ብላ ነው። እሱም ደግሞ ያደረላት ለፍቅር ሲል ነው። ፍቅር ያው እንግዲህ ፍቅር በጣም እዚህኛው ድራማ ላይ
በጣም በቃ የዋህ ከሆና የፍቅር ሰው ሆና ሰዎችን በመልካምነት ልክ እንደ አደይ ማለት ነው፣ እንደ አደይ ድራማ አደይ እንደምታደርገው ተመሳሳይ ነው። በቃ የአደይ እና የእሷ እዚህ ጋር የምትሰራው ተመሳሳይ ነው ማለት ነው። ልክ ለሰዎች መልካም ነው ታስበው። እህት እኮ ለአንተ ብላ ነው እንደዚህ የምታደርገኝ፣ እኔን ለማስወገድ የምፈልገው ለአንተ ብላ ነው፣ ለአንተ አዲስ ህይወት ለመመስረት ነው እያለች እሱን ታግባባዋለች ማለት ነው። እሷንማ የሆነ ነገር አድርጊ፣ የሆነ ነገር ሳላረጋትማ እህት ያደለችም እቺ ባላጋራ ነች እንጂ እህት እንደዚህ ለወንድሙ እንዲህ ያደርጋሉ እያለ ሲለት እሷ እባክህን ተው በቃ እሷ ላንተ ስትል ነው፣ የሆነ ጥሩ ነገር ያሰበችልህ መስሏት ነው፣ ከኔ ያራቀች መስሏት ነው። እኔ ምንም የለኝ፣ ቤተሰብ የለኝ፣ እዚህ ወይ ስራ የለኝ፣ ገንዘብ የማገኝበት ነገር የለኝ። ስለዚህ እሷ ተጥሩ ሰው ጋር ያጋባች መስሏት ነው። አንተ እኔን ስለምትወድ ለዛ ነው። በቃ ተዋት፣ እርሳው፣ ያለፈ ነገር እዚህ ጋር ያለፈ ነገር አንጥተህ ምንም አይሰራም እያለችው ነበር ፍቅር ማለት ነው። በጣም እዚህ ላይ በጣም የዋህ ሆና እየሰራች ነበረ። በየተለያየ ድራማ ላይ እንግዲህ አንዱ ድራማ ላይ ክፉ ቢሆኑ፣ አንዱ ድራማ ደግሞ በጣም ጥሩ ሆነው ነው ያው የሚያሰሯቸው አክተሮቻቸው ናቸው እንጂ እነሱ ክፉ ሆነው አይደለም። እና ባሌ ድራማ ራሱ በጣም ነው ያሳዘነች። በዛም ራሱ እንደዛ ክፉ ሆና ማን ይረዳኝ ለማልናገር ሚስጥሬን የሚያወራት የለም። አንድም ጥሩ ሰው የሚያወራት የለም። እሷም ጥሩ ሆና አልቀረበቻቸውም። ለዛ እኔ በጣም አዝንላታለሁ ማለት ነው። እና ሀና እንግዲህ የሆነ ያሰበችው ነገር አለ። ይቺ ጓደኛዋ እኔ አለ ዛሬ እንደዚህ ሆነሽ አታውቂም፣ ሌላ ሰው ነው ሆንሽብኝ። ኧረ ምንድን ነው እባክሽ ተይ ይህን ተንኮልሽን ተይና፣ ለአንቺ ከሆነ ሆነ፣ ካልሆነ ደግሞ በቃ አርፈሽ ተቀመጪ ስትላት፣ ለምን እንዴት ይኛለሽ አንቺ? ለምን ይህን ያህል ታስቢለታለሽ ማለት ነው? ለምን ወደሽዋል እንዴ ነው ያለቻት ማለት ነው የገዛ ጓደኛዋ። ኧረ እኔ ያልወደድኩትም እኔ ለአንቺ ብዬ ነው፣ ጥሩ ምክር የሰጠው መስሎኝ ነው። ስለዚህ እባክሽ ተይ ይቅርብሽ ነበር እያለች አለቻት ማለት ነው። ሀና ግን በፍጹም እሱን እጄ ካላረገው ለእኔ ካልሆነ ግዴታ ሞቼ ይገኛለህ ነው ያለችው። እንግዲህ ሀና ምን እንደምታደርግ ያችንን ማህደርን ምን እንደምታደርጋት ወይንም ደግሞ ፍቅርን ማለት ነው ምን እንደምታደርጋት እንግዲህ ያቀደችው ነገር አለ ማለት ነው። ከጀሪ ጋር አዲስ እቅድ አወጥተው ምናልባት የሆነ ነገር ሊያረጓት ይሆናል። ግን ይሄኛው ልጅ